ማንቸስተር ዩናይትድ 2011 ላይ ለታሪክ የተቀመጠውን የ8-2 ድል አርሰናል ላይ ፈጸመ። በወቅቱ ትራንስፈር ዊንዶ ገና ስላልተዘጋ ከጨዋታው በኋላ አርሴን ቬንገር ቡድናቸውን ማጠናከር እንዳለባቸው ተሰማቸው። ትኩረታቸውም አዲስ ተጫዋችን ማስፈረም ላይ ሆነ። በጣም የሚገርመው ደግሞ የዝውውር ገበያው ሊዘጋ ሲል ማለትም በመጨረሻ የሚመለከቷቸውን ተጫዋቾች በአንድ ቀን ውስጥ አስፈረሙ። ከእነዚህ ዝውውሮች ውስጥ ደግሞ አስገራሚውና ለየት ያለው አርቴታን ያስፈረሙበት መንገድ ነበር። አርቴታ አርሰናልን እንዴት ተቀላቀለ? እስቲ በአጭሩ ልዳስላችሁ። በዛ ትራንስፈር ዊንዶ የመጨረሻ ቀን ላይ የአርሰናል ሰዎች በአርቴታ ጉዳይ የኤቨርተንን ሰዎች ማነጋገር ይጀምራሉ። ነገሩ ብዙም ሳይገፋ ምሳ ሰዓት አካባቢ ኤቨርተን አርቴታን መልቀቅ እንደማይፈልጉ ነገሯቸውና ድርድሩ ወይም ዝውውሩ ተቋረጠ። እንዳልኳችሁ የዛን ቀን ሌሊት ላይ 6 ሰዓት ሲል ትራንስፈር ዊንዶ ይዘጋል። በጣም ትንሽ ሰዓት ነበር የቀረው። ከዛም ከሰዓት አካባቢ አርቴታ ቤቱ ሆኖ የተቋረጠውን የድርድር ዜና ይሰማል። ወዲያው መኪናውንም አስነስቶ በሰዓቱ የኤቨርተን አሰልጣኝ ወደ ነበሩት ወደ ዳቪድ ሞይስ ቢሮ በመሄድ የሰማው ዜና እውነት መሆኑን ጠየቃቸው። እርሳቸውም እውነት መሆኑንና ኤቨርተን ዝውውሩን ውድቅ ማድረጋቸውን ሲነግሩት እርሳቸው ፊት እንደቆመ ዝውውሩን እንደሚፈልገውና አርሰናልን የመቀላቀል ፍላጎት እንዳለው ነገራቸው። የኤቨርተን ሰዎች በአርቴታ ውሳኔ ደስተኛ ባይሆኑ ያን የተቋረጠ ድርድር መልሶ ለማስቀጠል ተገደዱ። ሰዓቱ ከመግፋቱ የተነሳ በክፍያ ዙሪያ ያለው ንግግር ሌላ ቀን መሆን እንደሚችል አርቴታ ለአርሰናል ሰዎች ነግሯቸው ነበር። ዝውውሩ በዚህ መልኩ ነበረ የተጠናቀቀው። ግን አይታችኋል አርቴታ አርሰናልን የመቀላቀል ምን ያህል ፍላጎት እንደነበረው። አርሴን ቬንገርም ወዲያው ነበር የወደዱት። ለምን መሰላችሁ? አሁን ተች ላይ የምናየው ያ ለሁሉም ነገር ተጨንቆ ሁሉንም ነገር ጥንቅቅ አድርጎ መስራት የሚወደው አርቴታ በተጫዋችነት ዘመኑ እንደዚህ አይነት ኳሊቲ ነበር፣ እንደዚህ አይነት ተጫዋች ነበር። ትሬኒንግ መስራት ካለበት 100% ኃይሉን ተጠቅሞ ነበር የሚሰራው። ከድሮም አሁን እንደምናየው ኦተንቲክ ሰው አርቴታ በተጫዋችነትም ዘመን አሁን ካልኳችሁ ጋር ተመሳሳይ አይነት ካራክተር ነበር። እንደምታነቡት ቡድን ውስጥ አንድ ተጫዋች አንድን ስራ በስትክክል እየሰራ ካልሆነ ዝም ብሎ ያልፈው አስተካክሎ በትክክለኛው መንገድ እንዲሰራ አስተያየት ወይም ሐሳቡን ሰጥቶት ነበር የሚያልፈው። በዚህም ባህሪውና ካራክተሩ ምክንያት የቡድን ጓደኞቹ በቅርብ ጊዜያቶች አሰልጣኝ እንደሚሆን ይገምቱ ነበር። እዚህ ጋር ማወቅ ያለባችሁ ነገር አሁን የምናየው ኦቨርቲንከር አርቴታ የተፈጠረው ከዓመታቶች በፊት ተጫዋች እየነበረ ነበር ማለት ነው። በአርሰናል የመጨረሾቹ ዓመታቶች ላይ በጉዳት ስለተቸገረ ብዙውን ጊዜ ከሜዳ ርቆ ነበር ያሳለፈው። በዛም ሰዓት ነበር የአሰልጣኝነት ትምህርቱን ሲማር የቆየው። የአርቴታ የአሰልጣኝነት ህይወት እንዴት ተጀመረ? በእግር ኳስ ፍቅር እንድትወርቅ ያደረገህ ተጫዋች ማን ነው ተብሎ በአንድ ወቅት አርቴታ ሲጠየቅ የመለሰው ተጫዋች ሳይሆን አሰልጣኝ ነው፣ እሱም ዮሃን ክራይፍ ነው። በፍቅር የጣሊያን ደግሞ 90ዎች ውስጥ የገነቡት የባርሳ ድሪም ቲማቸው ነው ይላል። እዛ ቡድን ውስጥ አወዛጋቢ ጥምረት የነበራቸው እንደ ስቶችኮቭ፣ ሮማሪዮ፣ ስኪልፉሉ ሚሼል ላውድሮፕ የመሳሰሉ ስመጥር ተጫዋቾችን ያ ቡድን ይዞ ነበር። እነዚህ ፌመስ ተጫዋቾች መካከል ግን የቡድኑ የጀርባ አጥንት የነበረው ፔፕ ጋርዲዮላ ነበር። ፔፕን ደግሞ ክራይፍ ናቸው ከባርሳ ሁለተኛው ቡድን ወደ ዋናው ቡድን የቀላቀሉት። እዚህ ጋር ከዮሃን ክራይፍ ወንዝ የተቀዱ ሁለት ሰዎችን ጠቀስኩላችሁ፣ አርቴታና ፔፕ ጋርዲዮላ። በአንድ አይነት የእግር ኳስ አካዳሚ ማደጋቸው ደግሞ ፍጹም ተመሳሳይ ባይሆንም ተቀራራቢ የሆነ የእግር ኳስ እሳቤ እንዲኖራቸው አድርጓቸዋል። በዚህም ምክንያት ጋርዲዮላ አርቴታን በየጊዜው ቼክ ያደርገው ነበር። ለምሳሌ ባርሳ ከቼልሲ ሲጫወቱ ከዛ አወዛጋቢ ጨዋታ በፊት ጋርዲዮላ አርቴታን ቀጥሮት ስለ ቼልሲ በደንብ እንዲነግረው ጠይቆት ነበር። ይህን ያደረገው አርቴታ በሰዓቱ ለረጅም ጊዜ እንግሊዝ ውስጥ ስለቆየ ቼልሲን ከጋርዲዮላ በላይ ጠንቅቆ ስለሚያውቀው ነበር። አርቴታም የመጨረሻውን የአርሰናል ጨዋታ ካረገ በኋላ በሰዓቱ የአርሰናል ሰዎች እዛው በቬንገር ስር ረዳት አሰልጣኝ ሆኖ እንዲሰራ ፍላጎት ነበራቸው። በዚህ ጉዳይ ግን አርቴታና ቬንገር ሲማከሩ ቬንገር ሐሳቡን እንደማይደግፉና ኢንቫይሮንመንት ቀይሮ ሌላ ቦታ መስራት እንዳለበት ነገሩት። አርቴታም ምክራቸውን ሰምቶ ከሌላ ቦታ የቀረቡለትን የሥራ ዕድሎች ሲመለከት አንደኛው ከቀድሞ ጓደኛው ከፖቼቲኖ ነበር። አንደኛው ደግሞ ከፔፕ ጋርዲዮላ። ወደ ፖች ሄዶ ቶተናምን መቀላቀል የማይታሰብ ስለሆነ ምርጫው ቀላል ነበር ለአርቴታ። በዚህም መልኩ ወደ ማንሲቲ አመራ። በሲቲም ስኬታማ ጊዜያቶችን ከፔፕ ጋር እያሳለፈ በነበረበት ጊዜ የአርሴን ቬንገር ከአርሰናል መልቀቅ ዜና ተሰማ። የአርሰናልም ሰዎች ከምትመለከቷቸው አሰልጣኞች ውስጥ አንዱን ወደ ክለባቸው ለማምጣት እንቅስቃሴያቸውን ጀምረው ነበር። ከነዚህ አሰልጣኞችም ግን ጎን ለጎን ስለ አርቴታም እያሰቡ ነበር። በተለያዩ ምክንያቶች ግን ያልተጠበቁት ኡናይ ኤምሬ ነበር ወደ ክለቡ የሄዱት። በሰዓቱ የአርሰናል ሰዎች አርቴታን ወደ ቡድናቸው ያላመጡበት
ዋነኛው ምክንያት የልምድ ጉዳይ ነበር። ልምድ ጠገብ አሰልጣኝ ለመሆን ትንሽ ጊዜያቶችን በአሰልጣኝነት መስራት አለበት ብለው ያስቡ ነበር። እንዳልኳችሁ ኤምሬን የመረጡበት ሌሎች ፋክተሮች ቢኖሩ ከኡናይ ኤምሬ ያልተሳኩ 18 ወራት በኋላ ግን የአርሰናል ሰዎች አርቴታን ወደ ቡድናቸው ለማምጣት ሁለት ያላሰቡም ነበር። በቀጣይ ፕሮሰሱ እንዴት ተጀመረ የሚለውን እሰራላችኋል። ኮመንት፣ ላይክ፣ ፎሎው እንዲሁም ቪዲዮ ከተመቻችሁ ሪፖስት እያደረጋችሁ ተከታተሉ። አመሰግናለሁ።